ሰላም ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። ኡበር ነው በጣም ከባዱ የብርድ ሰዓት የሚባል ነው። እስቲ ስራችንን ሾፍ ሾፍ እናድርገው። የሚገርመው አድርጌዋለሁ። እንደምትመለከቱት ሰፈራችን በረዶ ብቻ ነው። ፎር ላይ ነው ያለው። እስከ መጨረሻው አብራችሁ ነው። እሺ ቤተሰብ የመጀመሪያ ስራችንን ተቀብለናል። በጣም ብርድ ነው እንደምትመለከቱት። በዚህ በብርድ ሰዓት ልክ ኡበር ለምትሰሩ ፍሬንዶች በተለይ መኪናችሁን ጎማችሁን ሰኞ ቤተሰብ ብዙ ጊዜ ቶሎ መታ አድርጋችሁ ረፈድ ሲል ወደምትሄዱበት ትሄዳላችሁ። የሚገርማችሁ የገባ ኤርፖርት ስራ ይውላችሁ ኤርፖርት ስራ እያልኩኝ ኤርፖርት ስራ ገባ 4 ደቂቃ ነው ከዚህ የኔ ከስተመር እንትን ያለውበት ቦታ ላይ ግን እኩል ሰዓት ሆነ። ስራ ተቀብያለሁ። አሁን ነዳጅ ጨርሻለሁ። መኪና ጎማዬም ተንፍሷል። ነፋስ ቀን ከስተመሬ ጋር ልድረስና ነፍቼ በዛው እንትን አደርጋለሁ። ያላችሁበት ቦታ ላይ ደግሞ ነዳጅ ማደያ ከሌለ ከስተመሩን ስራውን አንስታችሁ ትጠይቁታላችሁ። ነዳጅ መሙላት እችላለሁ ብላችሁ እንደ ቤት ታገኙ ነዳጅ ሞልታችሁ ትሄዳላችሁ። የሰጠኝ አሁን ያለሁበት ቦታና ኤርፖርቱ ብዙ የሚራራቅ ቦታ አይደለም ያለሁት። ስለዚህ ያለኝ ነዳጅ በቂ ነው። ኤርፖርት ያደርሰኛል። ኢቭን ኦን ዘ ዌይ እንኳን ባላገኝ ነዳጁ ያደርሰኛል። ግን ልክ ሲጎል ቀድሞ ያሳየኛል እንደ ዋርኒንግ ላይት ማለት ነው። ነዳጅ ያልቋል ብሎ ከስተመሬ ቦታ ጋር ስደርስ ከስተመራችን እስኪወጣ ድረስ አየር እንሞላለን። የሚገርማችሁ እዚሁ አካባቢ ነበርኩኝ። ጠዋት ብዙ ጊዜ ጠዋት ኡበር መስራት የምመርጠው ለኔ እንደኔ ብዙም ትራፊክ የለም። በተለይ ከ7 o'clock በፊት ያለው ከጠዋት 7 AM በፊት ያለው ምንም አይነት ትራፊክ የለም ማለት ይቻላል። በቃ እናንተና መንገዱ ናችሁ ያላችሁት። ጽድት ብሎ ነው የሚታያችሁ። ሜቢ ትራፊክ ላይቱ ነው ሊያስቆማችሁ የሚችለው እንጂ አትቆሙም። በጣም በጥንቃቄ መንዳት አለባችሁ። ይሄ በጣም ኡበር ስትሰሩ ከባዱ የሚባል ሰዓት ነው። ኡበር በምንሰራ ሰዓት ይሄ ወቅት በጣም ከባድ የሚባል ቦታ ነው። ምክንያቱም በጣም ቀዝቃዛ ነው። -5 6 አንዳንዴ 7 ከዛ በላይ የሚሆንበት ጊዜ አለ። በተለይ በጣም early ጠዋት ከተነሳችሁ ማለት ነው። መኪናችሁን ዙሪያውን እንዲሁም ነዳጃችሁን አይታችሁ የምትጭኑትንም ከስተመራችሁ ካላማራችሁ አይታችሁ ሁኔታው ካላማራ ለመጫን መብታችሁ ስለሆነ አለመጫን ትችላላችሁ። በጣም የሰከሩ በጣም ብዙ ጊዜ early ጠዋት ስትነሱ ዊኬንድ ላይ ያጭታው ያደሩ መስኮነ ጥሩ ኦፈር sometimes ደግሞ ኮምፎርት ኖቬምበር እና ዲሴምበር ላይ በጣም ቢዚ ነው የሚሆነው። በአሁን ሰዓት ግን ቀዝቀዝ የሚልበት ሰዓት ነው። ቀዝቀዝ በሚልበታችሁ ሌላ ስራ መስራት ትችላላችሁ። ወይ ደግሞ ቀስ ያላችሁ እንደዚህ ቢዚ በማይሆንበት ሰዓት ላይ መንገዱ ጧት የተነሳችሁ ሰራ አድርጋችሁ ወደምትፈልጉበት ሰዓት ግን አብዛኛው እኔ ግን በአሁኑ ሆሊዴይ የትም ስለማልሄድ ቀስ እያልኩ ሰራለሁ። በራሴ ምክንያት ብዙ እየሰራው አይደለም። ለዛም ነው ኡበር የጠፋሁት። የኡበር ቪዲዮ ማልሰራላችሁ እንዲህ አልፎ ሰራ። ግን ለየት ያለ ዌዘር ሲያጋጥም አዳዲስ ስራዎችን ምናምን ሲመጡ ፊውቸር ኡበር አዳዲስ ፊውቸር ሲያመጣ ኢንፎርሜሽን ለመስጠት ያክል እንዲመጥቼ ነግራችኋለሁ። በዚህ ቪዲዮ አብራችሁን ሁኑ ቤተሰብ። እንግዲህ ጎማችን አየር ቀንሷል። ላሳያችሁ። ጎማችን በዚህ በኩል አየር አየሩ ቀዝቃዛ
ሁለቱም ጎማ ነው አየር የቀነሰው ማለት ይቻላል ቤተሰብ። ግን ዳሽቦርድ ላይ ስለሚያሳየኝ ሁሉንም ቼክ አደረኩት፣ ሞላሁት። እዚሁ ኤርፖርት ነው የነበርኩት። ራዲሰን ብሉ ሆቴል ስራ ገባ። እሱን አድርሼ ደግሞ አሳያችኋለሁ፣ እመለሳለሁ። አብራችሁኝ እስከ መጨረሻው ጋይስ። ዛሬ ሙሉ ወስኖ ነው የሚገርማችሁ። እዚህ ነው ራሱ መንገዱ ሁሉ እና ድራይቭ ማድረግ በራሱ አስቸጋሪ ነው። ቤተሰብ ዛሬ እስኖ ስለሆነ በጣም ቢዚ ነው። የሰራሁትን እኔ የምሄድበት ስላለ የሰራሁትን ላሳያችሁ ነበረ። ግን ምንድነው የሚገርማችሁ ነገር ዩኬ ስንኖር አብዛኞቻችን ገንዘብ ያለን ነው የሚመስላችሁ። እና አብዛኛው ሰው እኔን ጨምሮ ዩኬ ስንኖር ለራሳችን ነው እንጂ የምንኖረው ለሰው ለመትረፍ ደረጃ ላይ አብዛኞቻችን አልደረስንም። የራሳችንን ህይወት ለማሸነፍ ብዙ ሰው ይጥራል፣ ይሰራል፣ ግን ለሰው አንተርፍም። ስለዚህ እዚህ ገንዘብ ያለ አይምሰላችሁ። እኔ አሁን ብዙ ጊዜ 2-3 ቪዲዮዎች አሳይቻለሁ ምን ያህል ገንዘብ እንደሰራው ማለት ነው። እህት ነው የገዛ ጠላት የሚሆነው። ትንሽ ገንዘብ አይቶ በሀገር ነው የሚቀየረው። እኛ እዚህ እኔ ለምሳሌ 1000 ፓውንድ እዚህ ብሰራ ብዙ ኢንሹራንስ አለ፣ ፋይናንስ ይኖራል፣ ነዳጅ አለ፣ ብዙ ወጪዎች አሉና አንዳንድ ጊዜ ከሰራነውም በላይ ወጪ እናወጣለን። ይሄንም ከግምት ውስጥ ማስገባት አለባችሁ። እኛ በፓውንድ እናገኝ እንጂ በሀገር ቤት ገንዘብ አይደለም የምንገበያየው። እዚሁ ባገኘነው በፓውንድ ነው የምንገበያየው። ስለዚህ ይሄን ከግምት ውስጥ ማስገባት አለባችሁ። አብዛኛው እህት ወንድሞቼ ዩኬ ላይ የሚኖሩት ሁላችንም ተፋፍረን ሼም ይዞን ነው እንጂ ገንዘብ ሁላ ከሀገር ብትልኩልን በጣም ደስ ይለናል። ከኛ ላይፍ ይልቅ እናንተ እኮ ናችሁ በጣም ዘና ብላችሁ የምትኖሩት ማለት ነው። ግን ሁል ጊዜ ችግር ማውራት በጣም ይደብራልና ፕሊዝ እኔ በበኩሌ ገንዘብ ላክልኝ የሚል ሰው አሁን እየደበረኝ ነው እውነት ለመናገር ማለት ነው። በቃ እኔ ገንዘብ ከስደት ሲኖር ሁሉ ነገር ሞልቶለት ተሳክቶለት ይኖራል ማለት አይደለም። የተወሰነ ሰው ነው በስደት ዓለም የሚኖር ሰው የተሻለ ላይፍ የሚያደርግ ነው። የራሱን ላይፍ ለማሸነፍ ብዙ ጥረት የሚያደርግ ነውና ይሄንም ከግምት ውስጥ ብታስገቡ በጣም መልካም ነው እላለሁ። በተረፈ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እንገናኛለን።